ሰላም ብለናል። ጤና ይስጥ እንደምናችሁ ሰላም ናችሁ ወይ? አሪፍ ነኝ። ከኦክላንድ ካሊፎርኒያ እንደገና መጥቻለሁ። ዛሬ ፌብሩዋሪ ነው ማርች 10 ነው። አንዳንድ ነገሮች ለማውራት ነው። ለማንኛውም እንግዲህ የኢትዮጵያ ኤርትራና ቲፒኤልኤፍ ጦርነት አይቀሬ ነው። አይቀሬ መሆኑን እንግዲህ አንዳንድ የዜና ምንጮችም እያወሩ ነው። ከዛ ባለፈ ቲፒኤልኤፍም ደግሞ ያው ጦርነቱን ራሱ እንደሚጀምር አሳውቋል። እና እዚህ ጋር ከብሉምበርግ ያገኘሁት ነገር ምንድነው? ህወሓት ከቲፒኤልኤፍ ህወሓት ከሻዕቢያ ጋር አብረው የጋራ ስምምነት ጀምረዋል። እና ጋራ ስምምነታቸው ምንድነው? የኢትዮጵያ ፌደራል መንግስት አፍርሶ ከዛ በኋላ ደግሞ ምን እንደሚከሰት አይታወቅም። አላማቸው ግን ያው ፌደራልን ለማፍረስ ነው። ፌደራል ከፈረሰ በኋላ በኢትዮጵያ ውስጥ የሚከሰተው ምንድነው ነው የሚከሰተው? እንግዲህ ያው ካሁን በፊት ፌደራል በፈረሰበት አገራቶች ውስጥ ምን ተከስቷል ነው? እሱም የእርስ በርስ ጦርነት ነው። የብሔር ሊሆን ይችላል፣ ሃይማኖት ሊሆን ይችላል እና በተለያየ ቦታ ላይ የሚለያዩ ጦርነቶች እንትን ይላሉ። እና ዋናው ቁም ነገር ፌደራልን ለማፍረስ ብቻ ሳይሆን ሁለቱም አክተሮች የራሳቸው ድብቅ አጀንዳ አለ። ያ ድብቅ አጀንዳ ቲፒኤልኤፍ ታላቋን ትግራይ ከመገንባት ወደ ኋላ አይልም። ግን ያቺ ታላቋ ትግራይ ካሁን በፊት ባሳዩት ካርታ ነው ወይስ አዲስ ካርታ ጨምረዋል የሚለውንም በግንዛቤ ማስገባት ጥሩ መሰለኝ። ከዛ በኋላ ሻዕቢያስ ፍላጎቱ ምንድነው ነው? እና ይሄንን ነገር እያንዳንዱ ኢትዮጵያዊ ኢትዮጵያ ውስጥም ያለው ዲያስፖራውም ቢሆን ማየት አለበት። ይሄንን የምንማረው ከባለፈው ከታሪክ ከተለያዩ ሀገራቶች ታሪክ በመውሰድ እና አሁንም ኢራን ላይ በሚደረገው ጦርነት ማለት ነው። ኢራን ውስጥ አሁን የሚደረገው ጦርነት ተቃዋሚም ጭምር የጦሩ እንትን ነው። ቦምብ ሲወረወር ወይ መሳሪያ ሲወረወር አይለይም ሰውን። ስለዚህ የቀውሱ ተካፋይ ነው ዞሮ ዞሮ የሚሆነው። ስለዚህ እሱ ነው። እና ኢትዮጵያን ለማፍረስ የሚንቀሳቀሱ ቡድኖች ሸኔም ፋኖም ጨምሮ ማለት ነው፣ እንደዚሁም የሌሎቹም ጨምሮ ተቃዋሚ ነን የሚሉት ከውጭም ያሉት ከውስጥም ያሉት ተቃዋሚ ፓርቲዎች ኢትዮጵያ ከፈረሰች በኋላ እነሱ የሚመሩት አገር አለ ወይ ነው? ከፈረሰ ፈረሰ ነው። የፈረሰን አገር ማንኛውም ተቃዋሚ ፓርቲ ሊመራ አይችልም። እና 86 ብሔር ውስጥ እና 120 ሚሊዮን ህዝብ ማለት በቢሊየን የሚቆጠር አይዲያ ማለት ነው እንጂ በ120 ሚሊዮን የሚቆጠር አይዲያ ሳይሆን በቢሊየንስ የሚቆጠር አይዲያ ያለው ህዝብ ጋር ገብቶ ለማስተዳደር አይቻልም። ተቃዋሚ ፓርቲ ሀገር ለመምራት መጀመሪያ ሀገር መኖር አለበት። እና ከውጭም ያሉት ከውስጥም ያሉት እንደ ተቃዋሚ ፓርቲነታቸው ሀገር ለመምራት ከፈለጉ የኢትዮጵያ ሰላም
ቀዳሚ ነው እንጂ አንድ እብድነቱን ለማወቅ በአካባቢው ጤነኞች ሰዎች መገኘት አለባቸው። ጤነኞች ሰዎች በሌሉበት አካባቢ ራሱን ወይ ራሷን እንደ እብድ ማየት አይችሉም። እና ሰው ልጅ እብድም ለመሆን ከፈለገ ወይ እብድነቱን ለማወቅ ከፈለገ አካባቢው ሰላም ሰው መገኘት አለበት። ሀገሪቷም ሰላም መሆን አለባት። ምናልባት ከአሁን በፊት አይታችሁ ከሆነ አላቅም፣ ሱዳን ውስጥ መሳሪያ ጤነኛውም እብዱም በረንዳ ዳሪውም ሁሉም ነበረው። እና አንድ ሀገር ስትፈርስ መሳሪያ በማን እጅ እንደሚገባ አይታወቅም። በሌሎችም ሀገሮች እንደዛው። አሁን በሊቢያ ውስጥ ሊቢያ ስትፈርስ መሳሪያ በማን እጅ ገባ ነው። ኢራንም ብትፈርስ መሳሪያ በማን እጅ ይገባል ነው። እና አንድን ሀገር ወይ ደግሞ አንድን መንግስት ከማፍረስ በፊት ከፈረሱ በኋላ የዛች ሀገር እጣ ፋንታ ምንድነው? ያለውስ መሳሪያ ትልቅ መሳሪያ በማን እጅ ይገባል ነው። ሌላው ቲፒኤልኤፍ አንድ የኢትዮጵያ ተቋሚ ፓርቲዎችም ቢሆኑ እንደዚሁም ሌሎችም ቢሆኑ በውጭም ያሉት በውስጥም በተለይ በውጭ ያሉት አማራም ትግሬም ኦሮሞም ማንኛውም ቢሆን ደርግ ሲፈርስ መሳሪያ ቲፒኤልኤፍ ያለውን መሳሪያ ሰብስባ ወደ ክልሏ ስታስገባ ወይ ደግሞ አሁን ሁሉም ሰው አይቶታል፣ ዓለም አቀፍም አይቶታል። ያንን የማይከራከር ተቃዋሚ ነኝ ማለት አይችልም። ተቃዋሚ ለመሆን መጀመሪያ መሰረትክ ምንድነው? ወይ ደግሞ የሷ መሰረት የሱ ወይ የነሱ መሰረት ልክ አሁን ኢሃፓ ብላ ወይም ብለው የመጡ ሰዎች ባለፈው አይቻቸው ነበርና ሰብስበው የመጡት ፋኖን፣ ሸኔን፣ ኦነግን ሁሉንም ነው። ኢሃፓ ብላችሁ ስትመጡ እነዚህ እንደ አይጥና ድመት የሚፈላለጉ ሰዎችን ይዘን አብረን ከመጣን ፋኖን የሚደግፍ ሸኔን የሚደግፍ ኦነግን የሚደግፍ እኛንንም እንዲመርጥ እድል አለን ብላችሁ ነው። የኢትዮጵያ ፖለቲካ እና የአሜሪካ ፖለቲካ አንድ ሊሆን አይችልም። በየትኛው አይነት አይታችሁስ ከሆነ እንጃ። እነዚህ ደም ተቀባብተናል ያሉ ሰዎች ራሱ ኢሃፓ በነጭ ሽብር ምክንያት የኢትዮጵያ ባለስልጣን ሲገል ነበር። ስለዚህ ኢሃፓ አንደኛ በኢትዮጵያ ውስጥ ከመፍረስ ካሉበት የፖለቲካ ፓርቲ አንዱ ነው። አንዱና ዋናው ነው። በኢትዮጵያ ውስጥ መፍረስ ያለበት ፖለቲካ ፓርቲ ኢሃፓ አንዱ ነው። ቲፒኤልኤፍ፣ ፋኖ፣ ሸኔ፣ ኦነግ የሌሎችም ሁሉም በአዴንም፣ ኦፒዲዮም፣ የሶማሌ ፓርቲ፣ የአፋር ፓርቲ፣ የብሔር ፓርቲዎች አጠቃላይ መፍረስ አለባቸው ብዬ አምናለሁ። የብሔር ሃይማኖትና የብሔር ፖለቲካና የሃይማኖት ፖለቲካ ለማንኛውም አገር አይበጀውም። ለማንኛውም አገር እና እሱ ነው ቲፒኤልኤፍ የሚያደርገው ጦርነት ከ17 ዓመት በኋላ ትግል ወደ ሹመት መጡ። ከ27 ዓመት
ሹመት በኋላ ደግሞ ተመልሰው ወደ ጫካ ገቡ። ይሄ ምናልባት በዓለም ላይ የመጀመሪያው ፖለቲካ ፓርቲ ነው መሰለኝ ባልሳሳት። በዓለም ላይ የመጀመሪያው ፖለቲካ ፓርቲ ከጫካ ወደ ስልጣን መጥቶ ከስልጣን እንደገና ወደ ጫካ የሚሄድ የፖለቲካ ፓርቲ ምናልባት ቲፒኤልኤፍ ነው ብዬ እገምታለሁ። ሻዕቢያ የዛ እድል እንኳን አይኖረውም። እድሉ በጣም ጠባብ ነው። ከአሁን በፊት በቲፒኤልኤፍ እና በፌዴራል ላይ በተደረገው ጦርነት ቲፒኤልኤፍ በከፈተው ጦርነት ብዙ የኢትዮጵያ መከላከያን በተኙበት ገብቶ ሲገል እዛ በኋላ በተደረገው ጦርነት ላይ ብዙ ሰዎች ህይወታቸው አልቋል። እና እሱን ተከትሎ ሻዕቢያ ድንበር ጥሶ ገብቶ ከትግራይ ክልል ውስጥ ብዙ ጥፋትን አጥፍቷል። ከማጥፋቱም ባለፈ እነ ወያኔዎች ለእንትን ዓለም አቀፍ ሲከሱት ነበረ። ያንን ከሰው ያ ቁስል ገና ሳይደርቅ ዛሬ ደግሞ ፌዴራል ጣታችን ነው ብለው ሙሉ በሙሉ በሚባል መንገድ መሰለኝ ወያኔ ሻዕቢያን ወደ ክልሏ እንዲገባ ጥሪ ከማቅረቧ ባለፈ ምንጣፍ አንጥፋ አስገብተዋለች። ያ ከሆነ ሻዕቢያ በትግራይ ክልል ውስጥ ገብቶ ሴት ቢደፍር ሰው ቢገል ቲፒኤልኤፍ መናገር አትችልም በአሁን ሰዓት እና ከክልል ውስጥ የሚፈለገው ነገር ቢዘርፍ መናገር አይችሉም። የዛ አካባቢ ክልል የመሬት አቀማመጥ በጣም አስቸጋሪ የሆነ ስለሆነ ፌዴራል ተወንጭፎ የመግባት እድሉ ጠባብ ስለሆነ ያንን ደግሞ ሻዕቢያዎች ስለሚያውቁ የፈለጉትን ቢያደርጉ የዛ አካባቢ ክልል ሰዎች ከመጎዳት ወይ ደግሞ ከመጠቃት በሻዕቢያ እና በወያኔ አይ ቲንክ ጥቃቱ ኃይለኛ ነው እና የዛ አካባቢ የዛ ክልል ሰው እርምጃ መውሰድ አለበት ብዬ አምናለሁ። እንደማንኛውም ክልል ካሁን በፊት እንደተደረገው በኦሮሚያ፣ በአማራ፣ በሶማሌ፣ በአፋር ክልል እንደተደረገው የትግራይ ክልል ወጣትም ሆነ አዛውንት ተነስቶ እርምጃ ከወሰደ እርዳታ እንደሚደረግላቸው ነው እና ዋናው የነሱ እንቅስቃሴ ነው። እንቅስቃሴ በሌለበት ሌላ ሰው መጥቶ ሊያግዛችሁ አይችልም። ለምን? ሌላው ሰው መጥቶ ካገዛችሁ ያው ቲፒኤልኤፍ ካሁን በፊት በለመደው እንትን ይኸው አማራ መጥቶ ገደለን የሚለውን ያችን ሲስተም መጠቀም ፍላጎት ስላላቸው ብዙ ጊዜ ፌዴራልን ሁል ጊዜ ሲጋብዙት እንትን አያለው። ፌዴራል ገብቶ እርምጃ እንዲወስድ ያ ደግሞ የፌዴራል ደግሞ ዋናው ዓላማው ምንድነው? እያንዳንዱ ክልል ራሱን እንዲያጸዳ ነው እና ፌዴራል ገብቶ የሚሰራው ስራ የለም። ሌላው ቲፒኤልኤፍ እንገንጠል የሚለው
ሐሳብ አለው። መገንጠል ከፈለጉ 27 ዓመት በስልጣን ላይ ሲቀመጡ ተገንጥሎ የመሄድ እድላቸው በጣም ሰፊ ነበር። ከመቶ ሳይሆን ከ100% በላይ ብሩ በእጃቸው፣ ስልጣኑ በእጃቸው፣ መሳሪያው በእጃቸው ነበር። ሁሉ ነገር እና የመሄድ ፍላጎት ቢኖራቸው ኖሮ በዛ ሰዓት ነበር የሚሄዱት። ግን የመዝረፉ እንትኑ ስለነበረ ተገንጥለው ከወጡ የመዝረፍ እድል አይኖራቸውም። ስለዚህ ነው አሁን ክልላቸው ተጠቅልለው ሲገቡ የሚዘርፉት ነገር ጠፋ። እና ያ ነው። ሌላው ቲፒኤልኤፍ ጫካ የነበረ ብሔራዊ ውትድርናን እቃወማለሁ ሲል ነበር። አሁን ደግሞ ከብሔራዊ ውትድርና አልፎ ጭራሽ ማን ጦርነት መሄድ እንዳለበትና እንደሌለበት የሚወስነው እሱ ነው። ከየቤቱ እና የትግራይ ክልል እንደ ክልል ከደርግ የባሰ ባለስልጣናት እንግዲህ እነሱ በሚሉት ደርግ እንደ ጭራቅ የሚያዩት ሰዎች ዛሬ የጭራቅ አባት ሆነው ብቅ ብለዋል። እነሱ ብቻ ሳይሆኑ ሻዕቢያም ጭምር ማለት ነው። ሻዕቢያ አንደኛ ሻዕቢያና ወያኔ ካላቸው አንዱ ከመወድላቸው ነገር ሰውን አጥፍተው አፋላጊ የሚሆኑበት ነገር አለ። ይሄ ጫካም እያሉ የሚሰሩት ነገር ነበር። የኢትዮጵያን የመከላከያ ልብስ ለብሰው የራሳቸው ወጣት የኤርትራ ወጣት አልወጣም ሲላቸው እየገቡ የሚገሉበት ሰዓት ነበር። ይሄ ራሱ ከኤርትራ ወጣቶች የምሰማው ነገር ነው። እና ያ አለ። አንዳንዱ ደግሞ ችግሩ እንዳለ ሆኖ የራስን ሰው አጋልጦ መስጠት ነው በሚል ሁሉ ነገር በሆዳቸው ችለው ደግሞ ቁጭ ያሉ ሰዎችም አሉ። እና አንዳንዴ በትግራይና በኤርትራ ውስጥ ያለው በወያኔና ሻዕቢያ ውስጥ የሚደረጉ ነገሮች 1:5 የሚለው ነገር በጣም ስለሰራላቸው የሚተነፍሰው ሰው ብቻ ሳይሆን ከዚህ ዓለም ላይ የሚያጠፉት ምናልባት ባለሳሳትን ቤተሰብ ጭምር መሰለኝ። እና ያቺ ነገር ስላለች ሻዕቢያና ወያኔ ትልቅ ኢንቨስትመንታቸው ለረጅም ጊዜ ከሰሩት አንዱ እሱ ነው። እና ዲሞክራሲ የሚለው ነገር እንኳን በኢትዮጵያ በሻዕቢያና በወያኔ አይደለም በሌላውም ዓለም ላይ አልሰራም። በሌላውም ዓለም ላይ ዲሞክራሲ ማለት ራስ ተናግሮ ዲሞክራሲ የሚሉት ሰዎች ራሳቸው ናቸው እንጂ መናገር የሚችሉት ሌላው እነሱ መናገር የማይችልበት ደረጃ ላይ ነው አሁን ያለችው ዓለም። ለሆል ዓለም ባለሳሳት ከተወሰኑት አገራት ውጪ ምናልባት 3-5 አገራት ውጪ ያውም ኢሮፕ ውስጥ ናቸው እነሱም እንጂ ሌላው ዓለም መናገር ከተናገርክ ያለውን መንግስት ከደገፍክ ብቻ ነው፣ መቆም የለም። እና ይሄ ነው። ለማንኛውም ኢትዮጵያኖች ውጭም ያላችሁ ውስጥም ያላችሁ በተለይ ውጪ ያላችሁ ካሁን በፊት ፋኖን የምትደግፉ ሸኔን የምትደግፉ ኦሜንን የምትደግፉ ላይ እንትኖችን የምትደግፉ ራሳችሁን አደረታችሁ በግሩፕ ባይሆን የአካባቢያ ሰዎችን ድጋፍ ብታረጉ ነው ጥሩ። ዘርም ሳትለዩ
ሃይማኖት ሳትለዩ ጾታም ሳትለዩ በአካባቢያችሁ ያለው ሰው ብትረዱ ጥሩ ነው እንጂ የሚዲያ ሰዎችን መርዳት ማለት እናንተን አራውቅተው እነሱ ሀብታም የሚሆኑበት መንገድ ነው። ይሄንን አይታችሁታል። አዲስ ነገር አይደለም። ስለዚህ ይሄንን ነው የምለው። ከአሁን በፊት የሆነ ቪዲዮ ላይ ብያዋለሁ አንድ ነገር ኢትዮጵያ ውስጥ ያላችሁ ሰዎች በምርጫው ላይ የምትሳተፉ ሰዎች በአካባቢያችሁ በምርጫው ላይ እሳተፋለሁ የሚለውን ግለሰብ ወይ ደግሞ እናንተ ይሄን ሰው ወይ እቺን ሰው እንምረጥ የምትሉትን ሰው ጥያቄ አቅርቡላቸው። ጥያቄው አንዱ የሚመረጥበትን ከተማ የማሳደግ ፍላጎት አለው ወይ ነው። አሜን። አንዱ ሱስ ያመጣጫቸዋል። ያ ሰው ሀብቱ ውጪ ነው ወይ? ውጭ ሀገር ሀብት አለ ወይ? ጥያቄ አንድ። ሁለተኛ ይሄ ሰው የዚህ አካባቢ ተወላጅ ነው ወይ? ካልሆነስ እዚህ አካባቢ ውስጥ ምን ያህል አመት ተቀምጧል? ቢያንስ ከ5 አመት በላይ መቀመጥ አለበት በኔ ግምት። ሶስተኛ ምን አይነት የሥራ ልምድ አለው ወይ ደግሞ ምን አይነት የፖለቲካ ዕውቀት አለው? ከመንግስት ጋር አሁን ካለው መንግስት ጋር ይሁን ከአሁን በኋላ የሚመጣው መንግስት ጋር አብሮ የመስራቱ ፍላጎቱ ምን ያህል ነው? የኢትዮጵያን ቀይ ባህር በተመለከተ 100% ድጋፍ መስጠት አለበት ወይ? አለበት። ይሄንን ማወቅ አለባችሁ። የኢትዮጵያን ፍላጎት ወይ ደግሞ የኢትዮጵያን በተለያየ መንገድ የሚመጡ ከውጭም ሆነ ከሀገር ውስጥ የሚመጡ ኢትዮጵያን ለማጥቃት ወይ ደግሞ የኢትዮጵያን ኢንተርስት አጠፋለሁ የሚሉ ሰዎችን በምን ያህል መቃወም ወይ ደግሞ ካለው መንግስት ጋር አብሮ ሆኖ እነዛን ሰዎች እስከ መጨረሻው መታገል የሚችሉበትን ነገር ጥያቄ ላይ ማቅረብ። ለአካባቢ ወጣት መሆን ማንኛውም ሰው የሥራ ዕድል የመክፈት ጽዳትን በተመለከተ ጸጥታን በተመለከተ ፖሊስን በተመለከተ ወጣቱን በተመለከተ አዛውንቱን ብሔረሰቦችን ሃይማኖትን ይሄንን ለማንኛውም ከተማ በክልልም ደረጃ በከተማም ደረጃ በአውራጃም ደረጃ በምንም ደረጃ የሚወዳደሩት ሰዎች ጥያቄ ማቅረብ ወጣቱ ግዴታው ነው እንጂ ዝም ብሎ ከሌነኝና እንደዚህ ምረጡኝ ምናምን ቢል ጥያቄውን ካልመለሰ የመምረጥ እንትን አትበሉት። ሌላው ተመራጩ አካል ጥፋት ቢያጠፋ ምን ያህል ቅጣት ወይስ ቅጣቱ ምንድነው የሚለውን ደግሞ የሚሄደው በክልሉ ነው ወይስ በፌደራል ነው የሚለውንም እሱንም የኢትዮጵያ ሕዝብ መንግስት ጋር እንትን እንዲቀርብ አንደኛውም ባለስልጣን ተመርጦ ሀብት ዘርፎ ሀብት አከማችቶ ከስልጣን የሚወርድበት ነገር የለም እና ይሄ ነው። በሚቀጥለው ቪዲዮ ደግሞ ብቅ እላለሁ። እስከዛ ድረስ እንግዲህ ሰላም ዋሉልን።